ሰላም ጤና ይስጥልኝ። እንዴት ናችሁ? አራት ደስታ ሊያመጡ የሚችሉ ሆርሞኖች እነግራችኋለሁ። እነዚህ አራት ሆርሞኖች የደስታ ሆርሞኖች በመባል በጥቅል ስማቸው ይታወቃሉ እና እነዚህ አራት ሆርሞኖች አንደኛው ሆርሞን ዶፓሚን ይባላል ወይም ደግሞ ሪዋርድ ሆርሞን ነው የሚባለው። ሁለተኛው ሆርሞን ሴሮቶኒን ይባላል ወይም ሙድ ስታብላይዘር ነው የሚባለው። ሶስተኛው ኢንዶርፊን ይባላል፣ ዘ ናቹራል ፔን ኪለር ይባላል። አራተኛው ሆርሞን ኦክሲቶሲን ይባላል፣ ዘ ላቭ ሆርሞን ነው ይባላል። የመጀመሪያው ሆርሞን ዶፓሚን ይባላል፣ ዘ ሪዋርድ ኦር ሞቲቬሽናል ሆርሞን ተብሎ ይጠራል። ይሄ ሆርሞን ብዙ ጊዜ የሚገናኘው ከሞቲቬሽን ጋር ነው፣ ከፕሌዠር ከደስታ ጋር ነው፣ እንዲሁም ደግሞ ከጎል አቺቭመንት ጋር ይገናኛል እና ብዙ ጊዜ የዚህ ሆርሞን የሚለቀቀው አንደኛ ስራዎቻችን በስርዓት ስናጠናቀቅ ደስታን ይፈጥርልናል። ኦኬ፣ ስለዚህ ያቀርናቸውን ስራዎች በምናጠናቀቅበት ሰዓት የሚፈጥርልን ደስታ በዶፓሚን መለቀቅ አማካኝነት የመጣ ነው። ሁለተኛው ጣፋጭ ምግቦችን በምንመገብበት ሰዓት ላይክ ቸኮሌት ምግቦች ስፔሻል ዳርክ ቸኮሌትን ስንመገብ የዚህ ሆርሞን የመመንጨት አቅሙ ይጨምራል ማለት ነው እና እንዲሁም ደግሞ ሌሎች ሽልማቶችን ፕራይዞችን በምናገኝበት ሰዓት የዚህ ዶፓሚን ሆርሞን መለቀቅ ይኖራል ማለት ነው። ስለዚህ እቅዶቻችሁን በትንሿ እያቀዳችሁ ሰፊ እቅድ አታቅዱ፣ ትንሽ እቅዶችን አቅዳችሁ እነዛን ትንሽ እቅዶች አኮምፕሊሽ በምታደርጉበት ሰዓት የምታገኙት ደስታ ከዶፓሚን መለቀቅ የመነጨ ነው እና ይህን ፕራክቲስ ማድረግ አለባችሁ ማለት ነው። ጠንካሮች ሰራተኞች ስትሆኑ የዚህ ሆርሞን መመንጨት በደንብ እየመነጨ እየጨመረ ይመጣልና ጠንካራ ሰራተኝነት እቅዳችሁን በስርዓት ማከናወን ያስፈልጋል ማለት ነው። ስለዚህ የዶፓሚን መጠናችሁን ትጨምራላችሁ፣ ደስተኞች ትሆናላችሁ በህይወታችሁ ማለት ነው። ሁለተኛው ሆርሞን ሴሮቶኒን ይባላል፣ ኦር ዘ ሙድ ስታብላይዘር የሚባለው ሆርሞን ነው። ብዙ ጊዜ ሙድ እንዲሁም ደግሞ ስሊፕ ዌክ ሳይክል ሬጉሌት በማድረግ እንዲሁም ዳይጀስሽን ሬጉሌት በማድረግ ይጠቅማል። ሴሮቶኒን በፐሪፈራል እና ሴንትራል ነርቨስ ሲስተም ነው የሚመነጨው። 10% ብቻ በሴንትራል ነርቨስ ሲስተም የሚመነጨው፣ ሌላው 90% በፐሪፈራል ነርቨስ ሲስተም የሚመነጭ ሲሆን ፐሪፈራል ነርቨስ ሲስተም ላይ ኢንተሮክሮማቲን ላይክ ሴል የሚባሉ አሉ። አንጀታችን ላይ የሚገኙ የነርቭ አይነቶች ናቸው እና እነዚህን የነርቭ አይነቶች ሞስት ኦፍ ዘ ዳይጀስቲቭ ሲስተም ላይ ነው የሚሰራው። አዘርዋይስ ግን የዚህ የሴሮቶኒን እጥረት ለዲፕሬሽን ያጋልጠናል እና ብዙ ጊዜ ዲፕሬሽን ያለባቸው ሰዎች አንዛይቲ ዲፕሬሽን ያለባቸው የዚህ እጥረት አለባቸው ማለት ነው። ማኔጅ ወይም ሪሊዝ እንዲሆን ሊያደርጉ የሚችሉ ነገር አንደኛ ሰንላይት ኤክስፖዠር፣ ስፔሻሊ በጧት ላይ ያለችው የሰንላይት ኤክስፖዠር ለዚህ ሆርሞን መመንጨት በጣም ጠቃሚ ናት። ሌላው ኤክሰርሳይዝ ነው። ሬጉላር ኤክሰርሳይዝ ኢቭን የ10 ደቂቃ ኤክሰርሳይዝም ያስፈልገናል ማለት ነው እንዲመነጭ እና መልካም ነገሮችን መስራት ለዚህ ሆርሞን መመንጨት በጣም ጠቃሚ ነው። ሶስተኛው ሆርሞን ኢንዶርፊን ኦር ዘ ናቹራል ፔን ኪለር የሚባለው ነው። እንግዲህ ኢንዶርፊን ስንል ኦሪጂኔስ ሞርፊን ላይክ ሰብስታንስ ማለት ነው። ዘ ናቹራል ፔን ኪለር ተብሎ ይጠራል ማለት ነው። ስለዚህ ይሄ ሆርሞን ስትረስን ሬዲዩስ ያደርጋል፣ የህመም ስሜት ፔን ሬዲዩስ ያደርጋል እና ኢት ክሬትስ ዩፎሪክ ፊሊንግ በጣም ደስ የሚል ስሜት እንዲኖረ ነው የሚያደርገው እና ዘራነርስ ሃይ የሚባል ስም አለው በሌላ ስሙ ሲጠቀስ። ስለዚህ ይሄ ሆርሞን በብዛት እንዲመነጭ ለማድረግ ብዙ ጊዜ አንድ ደስተኛ ሆኖ መዋል፣ መሳቅ፣ መጫወት፣ እነዚህ ነገሮች ለዚህ ሆርሞን መፈጠር በጣም ጠቃሚ ናቸው። ሬጉላር ኤክሰርሳይዝ ማድረግ። አራተኛው ሆርሞን ኦክሲቶሲን ሆርሞን ይባላል፣ ዘ ላቭ ሆርሞን የሚባለው ነው። ይህ ሆርሞን ብዙ ጊዜ ቦንዲንግ ይፈጥራል። ይህም በምናመነጭበት ሰዓት ከሌሎች ከምናፈቅራቸው ሰዎች ጋር ያለን ቦንዲንግ ይጨምራል፣ ትረስት ይጨምራል፣ እንዲሁም ደግሞ ሶሻል ኮኔክሽን ይኖረዋል ማለት ነው እና የሚለቀቀው ብዙ ጊዜ በምንተቃቀፍበት ሰዓት ሊለቀቅ ይችላል። ኦኬ፣ እንዲሁም ደግሞ ጥሩ ኮንቨርሴሽኖችን በምናደርግበት ሰዓት ሊለቀቅ ይችላል። እንደዚህ ናቸው። አመሰግናለሁ።